ምንም አይነት ኮርስ አጽፉ በቻትጂፒቲ ብቻ ምርጥ የሆነ ዌብሳይት እንዴት እንደምትሰሩ በዛሬው ቪዲዮ አሳያችኋለሁ። የዛሬውን ቪዲዮ ለየት የሚያደርገው ይህንን ዌብሳይት ስንሰራ ስልካችንን ብቻ ነው የምንጠቀመው። ይህንን ዌብሳይት ሰርታችሁ ለራሳችሁ ዓላማ ልትጠቀሙ ትችላላችሁ። ልብስ ቤት ካላችሁ፣ ሆቴል ካላችሁ እናም ለተለያዩ ዓላማዎች ልትጠቀሙ ትችላላችሁ። በቪዲዮ መጨረሻ ላይ ደግሞ ሆስት የምታደርጉበትን ዌብሳይት ሪኮመንድ አደርጋችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ቻትጂፒቲ አፕሊኬሽን ከሌላችሁ ከፕሌይ ስቶር ወይም ከአፕ ስቶር ላይ ማውረድ ትችላላችሁ። አፕሊኬሽናችንን ነክተን እንገባና የምንጽፈው ቴክስት አለ እሱን ዲስክሪፕሽን ላይ ወይ ኮሜንት ላይ ፒን አድርጌ ያስቀምጥላችኋለሁ። ይህንን ቴክስት ኮፒ አድርጋችሁ ፔስት ታደርጉላችኋላችሁ። የምትቀይሩት እናንተ ለምን ዓላማ እንደምትፈልጉት መቀየር ብቻ ነው። አሁን ይህን እልክላታለሁ። ኮዳችንን መጻፍ ጀምራለች። እንደምታዩት ኮዱን እየሰጠኝ ነው። ይህንን ይመስላል። ጃቫስክሪፕቱ በዚህ አይነት መልክ ሰጥቶኛል። ሲኤስኤሱንም እንደምታዩት ነው። ሲኤስኤሱን በዚህ አይነት መልክ ሰጥቶኛል። ኤችቲኤምኤሉንም በዚህ አይነት መልኩ ሰጥቶኛል ማለት ነው። ሶስቱንም ኮፒ አድርጌ ወስዳለሁ። ኮፒ ኤችቲኤምኤሉን፣ ሲኤስኤሱን እና ጃቫስክሪፕቱን ኮፒ አድርጌ ወስጃለሁ። ከዛም ወደ ክሮም በመሄድ ራን የምናደርግበት ዌብሳይት አለ። እሱም codepin.io ይባላል። ሰርች አድርጌ ላሳያችሁ። codepin ይባላል። ይሄ ነው ዌብሳይቱ ይሄ ነው። .io ብላችሁ ቀጥታ ወደ ብራውዘሩ ያስገባችኋል እና እዚህ ላይ ጌት ስታርትድ የምትላለች። ከዛ በፊት ግን እንደዚህ ዴስክቶፕ ሞድ ላይ እንዲያመጣላችሁ ከፈለጋችሁ 3 ነጠብጣቧን ከላይ ተነካላችሁ። 3 ነጠብጣቧን ከላይ ከነካችሁ በኋላ ዴስክቶፕ ሳይት የሚላለ እሱን ካጠፋችሁት እንደምታዩት ወደ ሞባይል ሞድ ነገር ይቀየራል። ወደ ዴስክቶፕ ሳይት እንዲቀየር ከፈለጋችሁ እንደምታዩት በዚህ አይነት መልኩ ይቀየርላችኋል። እዚች ላይ ከላይ ጌት ስታርት ኮድ የሚላለ እሺ፣ እሱን ከነካችሁ በኋላ ኤችቲኤምኤል እንደምታዩት በዚህ አይነት መልኩ ነው የሚያመጣው። ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት ብሎ በሶስት ይከፍልልናል በዚህ አይነት መልኩ ማለት ነው። ከዛም ኤችቲኤምኤሉን ፔስት ታደርጋላችሁ በመጀመሪያ ላይ ማለት ነው። ከዛ ኤችቲኤምኤሉን ፔስት ካደረግን በኋላ ሲኤስኤሱን ፔስት እናደርጋለን። ሲኤስኤሱን ፔስት ካደረግን በኋላ ጃቫስክሪፕቱን ፔስት እናደርጋለን። ከዛ ሶስቱን ፔስት ካደረጋችሁ በኋላ ከስር ዌብሳይቱን ራን አድርጎ ያሳያችኋል ማለት ነው። በዚህ አይነት መልኩ ነው። ከፍ ስታደርጉት የሶሻል ሚዲያ ማኔጅመንት ነው የጠየቅኩት እኔ ዌብሳይት ማለት ነው። ከዛ በኋላ በዚህ አይነት መልኩ አምጥቶልኛል። ፕራይሶቹን አስገብቶልኛል። ቤዚክ ፕሮ ብሎ አስገብቶልኛል። እስቲ መንዝሊ የርሊ የሚለውን ራሱ ጃቫስክሪፕቱ ላይ የተሰራ ነገር ነው። ይሄ በመንዝሊ ሲያደርገው አያችሁት። መንዝሊ $15፣ $30፣ $60 በወር በአመት ሲያደርገው ደግሞ እንደምታዩት በዚህ አይነት መልኩ አስገብቶልኛል ማለት ነው። አሁን እዚህ ላይ ምን አይነት ነገሮችን ኤዲት ማድረግ እንችላለን ካላችሁኝ፣ እሺ እዚህ ላይ ስማችንን ለምሳሌ ስማችንን ኤዲት ማድረግ ብንፈልግ እንደምታዩት የመጀመሪያው ሄዲንግ ላይ ነው የኛ ስም ያለው። እንደምታዩት ሎጎ የሚል ክላስ የተሰጠው ላይ ነው ስማችን ያለው መሰለኝ። እስቲ ላረጋግጠው። አዎ እሱ ላይ ነው ያለው። እሱ ላይ እንሄድና ስማችንን መቀየር እንችላለን። አሁን ስማችንን URASMM በካፒታል እናድርገው። SMM እንደምታዩት ስማችሁን በዚህ አይነት መልኩ መቀየር ትችላላችሁ። እንደምታዩት እዚህ ላይ URASMM ሶሻል ሚዲያ ማኔጅመንት አመጥቶልኛል ማለት ነው። ጌት ስታርትድ የሚለውን በተን ስታርትድ ብቻ ማለት ከፈለግን በተን የሚል እንፈልጋለን። ጌት ስታርትድ የሚል በተን እንፈልጋለን። እንደምታዩት በተን የሚል አለ እዚህ ላይ። በተኑ ላይ ጌት የሚለውን መቀነስ እንችላለን በቀላል መንገድ ማለት ነው።
እሺ እንደምታዩት ስታርትድ ብቻ ነው ማለት ነው የሚለው። እሺ CSS ላይስ ምን አይነት ነገሮችን ኤዲት ማድረግ ትችላላችሁ? ከለሮችን የተለያዩ ነገሮችን ኤዲት ማድረግ ትችላላችሁ CSS ላይ። እሺ CSSን ኤዲት እያደረኩ ላሳያችሁ። CSS ላይ መጀመሪያ ላይ ያለው ቦዲ ደግሞ የተሰጠው ባክግራውንድ አለ። ባክግራውንድ ከለር አለ ኖርማል ደግሞ። እስቲ አንዱን ቀይረን እንደዚህ በሃሽታግ ወይም በኮድ የተቀመጡ ከለሮችን የምትፈልጉ ከሆነ እሱም ፒክሰል ላብ አፕሊኬሽን ነው። እንደምታዩት ትገቡና እዚህ ላይ ከለር ትመርጣላችሁ። አራተኛው ኦፕሽን ላይ ትሄዱና ከለር የሚለውን ተጭናችሁ በመቀጠል ከዚህ የፈለጋችሁትን ከለር እንደዚህ ትመርጣላችሁ። ለምሳሌ እኔ ወደ ብርቱካናማ የሚያደላ እንደዚህ አይነት ከለር ከፈለኩኝ እንደምታዩት ከላይ ሃሽታግ FF 2600 የሚላል እሱን ኮፒ አድርጋችሁ መውሰድ ትችላላችሁ። ወይም 2600 ትመጡና እዚህ ጋር ባክግራውንድ ከለር ላይ ሃሽታግ FF 2600 ብለን እናስገባለን ማለት ነው የመረጥነውን ከለር። እንደምታዩት ከስር ቀይሮልኛል ማለት ነው ባክግራውንዱን። እንደምታዩት በምትፈልጉት መንገድ እንደዚህ ኤዲት ማድረግ ትችላላችሁ ባክግራውንዱን ማለት ነው። የተለያየ ከለር ያመጣችሁ እዚህ ላይ አድ ማድረግ ትችላላችሁ። የቴክስቶቹን መቀየር ትችላላችሁ። አሁን እዚህ ጋር ለምሳሌ ብሩን መቀየር የምፈልግ ከሆነ በኢትዮጵያ ብር እንዲሆን የምፈልግ ከሆነ ቤዚክ የሚለውን መቀየር እችላለሁ። እሱን የምታገኙት HTML ላይ ነው። HTML ላይ ትሄዳላችሁ። HTML ትሄዱና ፕራይስ የተቀመጠበትን $15 የሚል አለ። በኢትዮጵያ ብር ማስቀመጥ የምፈልግ ከሆነ እንደምታዩት ቤዚክ የሚል አለ። ከዛም $15 ነው የተቀመጠው። እንደምታዩት እዚህ ጋር በእኛ $15 ዝም ብዬ ወደ 3000 ብር ምለው በቃ 3000 ብር። ከዛ ከስር አስተካክሎልኛል ማለት ነው። እንደምታዩት በኢትዮጵያ ብር አስቀምጦልኛል 3000 ብር ብሎ ማለት ነው። እንደዚህ አድርጋችሁ ኤዲት አድርጋችሁ የራሳችሁን ዌብሳይት መስራት ትችላላችሁ። ቪዲዮ እንደተመቻችሁ አልጠራጠርም። የቪዲዮ መግቢያ ላይ ሆስት ማድረጊያ ዌብሳይት ሪኮመንድ አደርጋችኋለሁ ብያችሁ ነበረ። የመጀመሪያው ጊትሃብ ነው። ጊትሃብ ላይ ሆስት ማድረግ ትችላላችሁ እና ደግሞ ሆስቲንግ የሚልም ዌብሳይት አለ። ሁለቱንም ሞክሯቸው። ሊንኩን የኔ ቴሌግራም ቻናል ላይ ማግኘት ትችላላችሁ። ካልሆነም እንደዚህ ብላችሁ መጻፍ ትችላላችሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳረሱ። ይመቻችሁ።